ጤና ይስጥልን አቶ ልደቱ። መሳይ እንደምነህ አመሰግናለሁ ስለ ግብዣህ። እንግዲህ በቀጥታ ለማስተላለፍ ጥረት ያደርግን ነበረ፣ በቴክኒክ ምክንያት ሊሳካልን አልቻለም። ለማንኛውም በመላው ዓለም ዝግጅታችንን ለምትከታተሉ ሁሉ በድጋሚ እንኳን ወደ ዝግጅታችን ለመከታተል በሰላም መጣችሁ እንላለን። ልደቱ እንግዲህ የተለያዩ ርዕሰ ጉዳዮችን ይዤ መጥቻለሁ፣ ከአንተ ጋር ቆይታ አድርጋለሁ። በቅድሚያ ግን በቅርቡ ለንባብ ስለበቃው አገረ ካኦፒ ስለተሰኘው መጽሐፍ የህዝቡ ምላሽ እንዴት አገኘኸው? የነበረውን ዝግጅት በተመለከተ በአጠቃላይ ሀገረ ካኦፒ በህዝቡ ዘንድ እንዴት ነች በአሁኑ ሰዓት ያላት? አመሰግናለሁ መሳይ። ያው እንግዲህ ምናልባት ቴክኖሎጂው የፈጠረው እድል ሊሆን ይችላል። ምናልባት በአጭር ጊዜ በስፋት የተነበበ መጽሐፍ ነው ለማለት ይቻላል። ያው እንዳየኸው የምረቃው ስነ ስርዓት ያልተለመደና ለየት ያለ ነው። በብዙ መገናኛ ብዙሃን በቀጥታ ለህዝብ የተላለፈ ነው፣ በሳተላይት ቲቪ ጭምር እና ምረቃውን በጣም ከፍተኛ የሆነ ህብረተሰብ አይቶታል። በምረቃው ስነ ስርዓት ደግሞ በርካታ ታዋቂ ሰዎች አስተያየታቸውን ሰጥተዋል እና በተለይ መገናኛ ብዙሃን በጣም በማስተዋወቅ ረገድ ትልቅ ሚና ነው የተጫወታችሁት እና ምናልባት በዛ ምክንያት በአጭር ጊዜ በጣም በሰፊው የተነበበ መጽሐፍ ነው ማለት ይቻላል። ኦንላይን ነው ያሰራጨነው መጀመሪያ እና በውጭ ሀገር ያሉ በግዥ በስፖንሰርሺፕ በጣም ከጠበቅነው በላይ ነው በስፋት የተሳተፉት። ከሁሉም በላይ ግን የሚያስደስተው አገር ቤት በጣም ከፍተኛ የሆነ ጥያቄ ነው የነበረው እና ኦልሞስት በ3 በ4 ስልክ ነው መልስ እንሰጥ የነበረው እና ለብዙዎቹ ጥያቄ አቅራቢዎች እና ስፖንሰር የተደረገላቸው ማለት ነው አዳርሰናል ማለት ይቻላል። እና በጣም በርካታ ሰው ነው ከሀገር ቤት በጣም የሚያስደስተው እሱ ነው ጥያቄ ያቀረበው። እስካሁን ለጠየቁ ሁሉ አዳርሰናል። እዛም ያው አንዱ ከሌላው ጋር እየተቀባበለ በስፋት እየተነበበ እንደሆነ እያየን ነው። ምክንያቱም ፊድባክ ይመጣልናል፣ አስተያየቶች ይመጣሉ እና በጣም ጥሩ ነው ሪያክሽኑ እና ያው ስለ መጽሐፉ ያላቸውን አስተያየት ብዙዎች መስጠት ጀምረዋል እና መጽሐፍ ገና በሃርድ ኮፒ ሳይታተም በምረቃ ማግስት እንደዚህ በስፋት የመነበብ ጉዳይ ምናልባት የመጀመሪያ ይሆናል የሚል እምነት አለኝ። እንግዲህ ለዚህ ያበቃው አንደኛ የምረቃውን ስነስርዓት በተለየ መልኩ ማድረጋችን፣ በሌላ በኩል ደግሞ ጉዳዩ እንዲሁ ዝም ብሎ የአንድ መጽሐፍ ጉዳይ ወይም የአንድ ግለሰብ ጉዳይ ሳይሆን የትግል አጀንዳ ጉዳይ መሆኑን ተገንዝበው መገናኛ ብዙሃን ትብብር ስላደረጉ ይመስለኛል እና በጣም በጣም አስደሳች ነው። በተለይ አገር ቤት ያለው ሰው ምን ያህል ለማንበብ ፍላጎት እንዳለው አይተናል እና ደግሞ ጥያቄው የሚቀርበው ከዩኒቨርሲቲ ፕሮፌሰሮች እስከ ሃይ ስኩል ተማሪዎች ድረስ እና በማንኛውም የሀገሪቱ ክፍል ከማልጠብቃቸው ወረዳዎች እና ቀበሌዎች ሳይቀር ነው ጥያቄ የሚመጣው እና በጣም አስደሳች ነው በእውነት። ልደቱ ምናልባት በመጽሐፉ ላይ የተሰጡ ሂሶችም አሉ፣ ግብረ መልሶች፣ ምናልባትም አዎንታዊ ጎንም ካለ እሱንም ልታነሳልን ትችላለህ? እንደው መሰረታዊ የሆኑ የተነሱ አሉ በገምጋሚዎቹ በዕለቱ እንደው ተመልካቹ ማወቅ ያለበት እንደው ነጥረ መለስ አድርገህ የምታስታውሳቸው? ወይ እንግዲህ አንዱ አከራካሪ ነገር በከፍተኛ ደረጃ ያው ፖለቲካ የተጫነው ድርሰት ነው እና ይሄ መሆኑ ተገቢ ነው ወይስ አይደለም የሚል ክርክር አለ። ተገቢ ክርክር ይመስለኛል። ሁለተኛ መሰረታዊ የሚባሉ የፖለቲካ አጀንዳዎችን ያካተተ ነው፣ ወቅታዊ የሚባሉ እና በድርሰት መልክ ከሚጻፍ እንዲሁ በቀጥታ ሁልጊዜ እንደምታደርገው በአርቲክል በጽሁፍ ደረጃ ቢቀርብ አይሻልም ነበር ወይ የሚልም አስተያየት አለ። ግን የብዙዎቹን አስተያየት እንዳየሁት በተለይ ካነበቡ በኋላ በዚህ በድርሰት መልኩ መጽሐፉ በጣም የተሻለ ሆኖ እንዳገኙት ነው። እኔም ራሴ እርግጠኛ አልነበርኩም። ያው ከመጨነቅ በምን መልኩ ይሄን ሐሳብ ማስተላለፍ ቢቻል የተሻለ መግባባት መፍጠር እንችላለን ከሚል ጭንቀት የመነጨ ነው እንጂ ውጤቱ በእርግጠኝነት ምን ይሆናል የሚለውን እኔም እርግጠኛ አልነበርኩም፣ አላወቅኩም ነበር። ግን አሁን ታትሞ ተሰራጭቶ ሰዎች ካነበቡት በኋላ ካለው ፊድባክ እንደምረዳው በድርሰት መልክ መቅረቡን የወደዱት መሆኑን። ሌላው በጣም የገረመኝና ያልጠበቅኩት በስፋት የሚቀርበው ጥያቄ ለምን እዛ ላይ አቆምከው የሚል ነው እና የአጠቃላይ በተለይ የዛ ድርሰቱን የሚጽፈው ሰው ቤተሰቦች የመጨረሻ ታሪክና ጣፈንታ
ምን እንደሆነ ማወቅ የመፈለግ ራሱ የሀገረ ካኦፒንም የመጨረሻ ዕጣ ፈንታ ምን እንደሆነ የማወቅ ከፍተኛ ፍላጎት አይቻለሁ እና ይሄም አንድ ጉዳይ ነው። ከሱ ጋር ተያይዞ ይሄን ጽሁፉን ትቀጥልበታለህ ወይ ክፍል 2 አለው የሚል ጥያቄም በስፋት አይቻለሁ እና የኔ ዋናው ትኩረት እሱ አይደለም። ምክንያቱም ይሄ በዋናነት የፖለቲካ አጀንዳ እንዲሆን ተፈልጎ የተጻፈ ድርሰት ነው። እነዛ መልእክቶች በዚህ አሁን በተሰራጨው መጽሐፍ በሚገባ ተላልፈዋል የሚል እምነት አለኝ። ስለዚህ አሁን ሁለተኛ መጽሐፍ ወይም ደግሞ ሁለተኛ ክፍል ለመጻፍ ጊዜውም ፍላጎቱም ሁኔታውም የሚፈቅድ አይመስለኝም። ግን የዚህ አይነት ጥያቄዎች በተደጋጋሚ አያለሁ እና ሌላው ጥያቄ በስፋት ማየው ሪሊ ድርሰት ነው ወይስ እውነተኛ ታሪክ ነው የሚል ጥያቄም ያለው የሚጠበቅ ጥያቄ ነው። ምክንያቱም አብዛኛው ነገር ከኢትዮጵያ ሪያሊቲ ጋር የተመሳሰለ ወይም የተቀራረበ ሆኖ ስለሚያገኙት ድርሰት ነው ብለን እንውሰደው ወይስ ጥሬ ሀቅ ነው ብለን እንውሰደው የሚልም ጥያቄ በስፋት አለ እና ይሄም የሚጠበቅ ይመስለኛል። ልደቱ ምናልባት እንግዲህ ከመጽሐፉ ጋር በተያያዘ የሚመጡ በእኛም በኩል የተለያዩ አስተያየቶችን እየተቀበልን ያለነው አብዛኛው አዎንታዊ አስተያየቶች ናቸው የመጡት ማለት ይችላል። በተለይም በዚህ ወቅት ላይ ህዝባዊ እምቢተኝነት በኢትዮጵያ በጣም አስፈላጊ በሆነበት ህዝብ በሰላማዊ በሆነ የአመጽም እንቅስቃሴ ነገር ግን መንግስትን ለመለወጥ የሚያስችሉ የተለያዩ ሀሳቦችን ለማግኘት የሚረዳ መጽሐፍ እንደሆነ የገለጹልንም አሉ። በአንጻሩ ግን መሬት ላይ ስራ አልተሰራም። ልደቱ አሁን በመጽሐፍ ላይና በቴሌቪዥን እንደዚህ በውይይቶች ላይ ቀረ። መሬት ላይ የምናየው እንደው ምልክት እንኳን የለም። መሬት ላይ የሰራው ነገር አለ ወይ? በመጽሐፍና በኢንተርቪው እንዲህ አይነት ሴሚናሮችን ውይይቶችን በማዘጋጀት ብቻ ሊወሰን ነው ወይ? የተጀመረ ነገር እንደዚሁ ተስፋ ሊሰጥ የሚችል ነገር በተግባር ማይተገበር ግን ሁልጊዜ በሐሳብ ደረጃ ብቻ ሊቀር ነው ወይ የሚልም መሬት ላይ ካለው ሁኔታ ጋር ጥያቄ የሚያነሱ ወገኖች አሉና ይህንንስ እንዴት ታየዋለህ? መሬት ካልወረደ ዝም ብሎ መጽሐፍና እንዲሁ የቴሌቪዥን ውይይቶች በቂ ናቸው ብለህ ታምናለህ? ወይ ጥያቄው እንዳለ አልፎ አልፎ ሰማለሁ፣ ግን ከመረዳት እጥረት የሚቀርብ ጥያቄ ነው ብዬ ነው የማምነው። እዚህ መጽሐፍ ውስጥ የቀረቡት ሰነዶች ወይም የፖለቲካ አጀንዳዎች መሬት ላይ እኮ እንዲፈጸሙ ተፈልገው ነው የተጻፉት። ካልተጻፉ ሐሳቦቹ ካልቀረቡ መሬት ላይ ሊፈጠሩ አይችሉም። መጀመሪያ የሚቀድመው ይሄ ነው እና መሬት ላይ እንዴት አድርገን እንፍጠረው የሚለውን ጥያቄ የሚመልሱ ሰነዶች ናቸው እዛ ውስጥ የተካተቱት። ስለዚህ ይሄ ዋናው መነሻና አስፈላጊ ቅድመ ሁኔታ መሆኑን መረዳት ያስፈልጋል። ይሄ በሌለበት ሁኔታ መሬት ላይ ጥራት ያለውና ለድል የሚያበቃ ስራ መስራት ይቻላል የሚል እምነት የለኝም እና መሬት ላይ እንዲኖር ስለታሰበ ነው ይሄ እየተሰራ ያለው። እንግዲህ ከዛ ውጭ አንድ ግለሰብ ትግሉን ሙሉ በሙሉ ወክዬ መሬት ላይ ተገኝቼ ችግሩን ልፈታ አልችልም። ይሄ በጋራ ጥረትና እንቅስቃሴ የሚፈታ ችግር ነው። ዋናው ነገር ግን መሬት ላይ እንዴት አድርገን በተግባር ሰፊ የሆነ ህዝባዊ ትግል አካሂደን ለውጥ እናምጣ የሚለውን ጥያቄ ለመመለስ ነው።